ኑሯችሁንና ስራችሁን የሚያቀልሏችሁ ሶስት ኤአይ ቱሎች። እነዚህን ኤአይዎች በመጠቀም ስራችሁ ላይ ያለውን ክፍተቶች ትሞሉበታላችሁ። ሶስቱንም በዚህ ቪዲዮ በደንብ አድርጌ ገልጽላችኋለሁ። እናንተ የሚጠበቀው ሙሉ ቪዲዮ ማየት ነው። አሁን ወደ መጀመሪያው ኤአይ ቱል እንሄዳለን። በመጀመሪያ የምናየው ኤአይ ቱል ChatGPT.com ነው ማለት ነው። ChatGPT ብዙ ሰው ሲያወራበት ሰምታችሁ ታውቃላችሁ፣ እናንተም ታውቁታላችሁ። በየዕለት ኑሯችሁ ላይ እየተጠቀማችሁት ያለው ኤአይ ቱል ነው ብዬ አስባለሁ። ነገር ግን ዛሬ በእንዲፕ ለስራችሁ መቅለያ አድርጋችሁ እንደምትጠቀሙት ነው ማለት ነው ማሳያችሁ። ይህ ይበልጥ ኮንተንት ክሬተር ለሆናችሁና የተለያየ ሪሰርች ስራዎችን የምሰሩ ሰዎች ነው ይበልጥ የሚጠቅማችሁ ማለት ነው ዛሬ የሰራሁት ቪዲዮ። ነገር ግን ከዛም በላይ በጣም ጥቅሞች አሉት ኤአይ ChatGPT ማለት ነው። እንግዲህ እንዴት እንደምትጠቀሙት በኮንተንት ክሬተር በኩል ላሳያችሁ። ኮንተንት ክሬተር ከሆናችሁ ለምሳሌ ቪዲዮ ሰርታችሁ በጣም አሪፍና ምርጥ ቪዲዮ ሰርታችሁ ነገር ግን ለቪዲዮ በጣም ቫይራል የሚወጣና አሪፍ የሆነ ርዕስ መምረጥ ካቃታችሁ ChatGPT በቀላሉ እሱ ሊሰራላችሁ ይችላል። ስለ ቪዲዮአችሁ ኪወርዶችን በመንገር ዋና ዋና ሀሳቦችን በመንገርና ስለ ቪዲዮአችሁ ስለምን እንደሚያወራ ከነገራችሁት በኋላ ቫይራል የሚወጣበትንና አሪፍ የሆነ አጠር ያለች ረዘም ያላለ ያልተንዛዛ ርዕስ እንዲያወጣላችሁ ማድረግ ትችላላችሁ። ብዙ አይነት ርዕስ ያወጣላችኋል። እናንተ ሂሳባችሁና የተመቻችሁን ርዕስ መርጣችሁ እሱን መጠቀም ትችላላችሁ ማለት ነው። ኮንተንት ክሬተር ከሆናችሁ ይሄ በጣም ጠቃሚና ምርጥ ፊውቸር እንደሆነ አስባለሁ። ሶ በሚቀጥለው ደግሞ እንዴት አድርጋችሁ አይዲያዎችን እንዲሰጣችሁ ማድረግ ትችላላችሁ ኦር ሪሰርች እንዲሰራላችሁ ማድረግም ትችላላችሁ። ለምሳሌ ያህል ስለ አንድ ነገር ቪዲዮ መስራት ፈልጋችሁ አይዲያው መጥቶላችሁ ነገር ግን ስለምሰሩት ነገር ሪሰርች መስሪያ ታይም ከሌላችሁ ወይም አይዲያዎችን የመሰብሰቢያ ሰዓት ከሌላችሁ ለChatGPT በመንገር ስለዛ ስለምሰሩት ቪዲዮ ሞር ሪሰርች ሰርቶላችሁ ሞር ኢንፎርሜሽኖችን ያመጣላችሁ ይችላል። እሱ ኢንፎርሜሽኖችን በመጠቀም የእናንተን ቪዲዮዎች አሪፍና ምርጥ አድርጋችሁ መስራት ትችላላችሁ ማለት ነው። ይሄ ይበልጥ ለዶክመንታሪ ቪዲዮ የሚሰሩ ሰዎች በጣም አሪፍ ነው። ሰውየው ግዴታ ታዋቂ መሆን አለበት፣ ምክንያቱም ChatGPT ከሶሻል ሚዲያ ላይ እየወሰደ ስለሆነ ሪሰርች አድርግቶ የሚያመጣልን የታዋቂውን ሰው ስም በማስገባት ስለዚህ ሰውዬ ሪሰርች ሰርታችሁ አምጡልን ብላችሁ ጠይቁታላችሁ ማለት ነው ChatGPT። ከዛ ChatGPT በአጭር ደቂቃ ውስጥ ሙሉ ነገሩን ጨርሶ ያመጣላችኋል። እናንተ የሚያስፈልጋችሁን ፓርቶች በመውሰድ ፖይንቶችን በማውጣት የቪዲዮአችሁን ምርጥ በማድረግ መስራት ትችላላችሁ ማለት ነው። ኢቨን እንኳን ስክሪፕት እንዲጽፍላችሁ ማድረግ ትችላላችሁ ስለ ቪዲዮአችሁ ማለት ነው። ስለ ቪዲዮአችሁ አይዲያው ኖሯችሁ ነገር ግን ስክሪፕት መጻፊያ ታይም ከሌላችሁ በአጭር ጊዜ ስክሪፕት ጻፍልን ትሉታላችሁ። ስለምትሰሩት ቪዲዮውን ተናግሩትና ስክሪፕት ይጽፍላችኋል። እናንተ ስክሪፕቱን ወስዳችሁ ማስተካከል ያለባችሁ ታስተካክላላችሁ። ከዛ ቪዲዮአችሁ ላይ በደንብ አድርጋችሁ መስራት ትችላላችሁ ማለት ነው ስክሪፕቱን በመጠቀም። እኒህ እንግዲህ በኮንተንት ክሬቲንግ በኩል ያሉት ናቸው። በጣም በብዙ ስራዎች በኩል ላይ ስራችሁን ሊያቀልላችሁ ይችላል፣ በጣም በብዙ ማለት ነው። ነገር ግን እኔ ዛሬ ፎከስ የማደርገው ኮንተንት ክሬቲንግ ላይ ስለሆነ ነው። ይህንን ካልን ChatGPT ይሄን ያህል ይበቃናል። ከዚህ በላይም ብዙ ስላለ ኮመንት ላይ ግን አሳወቁኝ ይበልጥ ስለ ChatGPT ፊውቸሮች እና አሪፍ ስለሆኑ ስራ ማቅለያ ዘዴዎች በChatGPT በኩል ማለት ነው እንዲሰራላችሁ ከፈለጋችሁ ኮመንት አድርጉልኝ። እኔ በቀጣይ ቪዲዮዎች ይሰራላችኋለሁ ማለት ነው። አሁን ወደ ሁለተኛው ኤአይ ቱል እንሄዳለን ማለት ነው። በሁለተኛ ደረጃ ላይ የምናየው ኤአይ podcast.adobe.com የሚባለው ነው ማለት ነው። ያው ሰምታችሁ ሊሆን ይችላል ስለዚህ ዌብሳይት፣ ነገር ግን ካልሰማችሁ እንዴት እንደሚሰራና አሪፍ የሆነ ዌብሳይት እንደሆነ ላሳያችሁ። ይህ በጣም የሚገርም ዌብሳይት ነው። ጥቅሙ ምንድነው ካላችሁ በስልካችሁ ወይም ያለ ማይክ የቀረጻችሁትን ድምጻችሁን ከጀርባ ያለውን ጫጫታ እንዲሁም ማይካችሁ ላይ ያሉትን ረባሽ የሆኑ ድምጾችን በማውጣት ድምጻችሁን በጣም ጥራት ያለውና በጣም አሪፍ የሆነ አርግቶ በማይክ የተቀረጸ አስመስሎ ያወጣላችኋል ማለት ነው። ይሄ በጣም አሪፍና ለኮንተንት ክሬተሮች በጣም ጠቃሚ የሆነ ቱል ነው ማለት ነው። ኢቨን እንኳን ይህን የምሰሙት ድምጽ በሱ ኢንሃንስ አድርጌ ነው ማውጣው ማለት ነው። እኔ በብዛት ስልክ ነው የምጠቀመው ሪካርድ ለማድረግ ቮይስ ኦቨሬን ወይም ድምፄን ሪካርድ ማድረገው ስልኬን በመጠቀም ነው ማለት ነው። ምክንያቱም ለማይክ ብር ማውጣት አያስፈልግም እንደዚህ አይነት የመሰለ ኤአይ ቱል እያለ ማለት ነው። በጣም የሚገርምና ጽድት ያለ ድምጽ አድርግቶ ነው የሚያወጣላችሁ። በማይክ የተቀረጸ ነው የሚመስላችሁ። እናንተ ራሱ ስትሞክሩት በጣም ብዙ ልዩነትን ታዩበታላችሁ ማለት ነው። ስለ podcast.adobe.com ይህን ያህል ማውራት አያስፈልግም፣ ምክንያቱም ይህን ነው ጥቅሙ። በቃ በጣም አሪፍና አንደርሬትድ የሆነ ዌብሳይት ነው ማለት ነው። የሁሉንም ዌብሳይቶች ሊንክ ዲስክሪፕሽን ላይ ያስቀምጥላችኋለሁ። ቪዲዮውን አይታችሁ ከጨረሳችሁ በኋላ እያንዳንዱን እየገባችሁ መሞከር ትችላላችሁ። በቀጣይነት
ወደ ሶስተኛው ኤአይችን እንሄዳለን ማለት ነው። ሶስተኛ ላይ ያስቀመጥኩላችሁ ኤአይ ቱል ኤአይ ኢዝ ዶት ኤአይ የሚባል ዌብሳይት ነው። እንግዲህ እስካሁን ያሳዩዋችሁ ሁለቱ እና ይሄኛውንም ጨምሮ ፍሪ እንትኖች ናቸው ማለት ነው። ፍሪ ቱሎች ናቸው። የተወሰኑ ፊቸራቸው ፕሪሚየም ሎክድ ክፍያ የሚጠይቁ ቢሆኑም ነገር ግን አብዛኛውን ስራዎቻችሁን ሊጨርሱ የምችሉት በፍሪ ቨርዥናቸው ላይ ስለሆነ በነፃ መጠቀም ያስችላችኋል ማለት ነው። ኮምፕሊትሊ ፍሪ ነው ማለት ትችላላችሁ እስካሳየዋችሁ ድረስ እና አሁን የማሳያችሁ ኤአይ ቱል ደግሞ ሙሉ በሙሉ ነፃ ነው ሁሉንም ነገር የምትጠቀሙት ማለት ነው። ይሄ ዌብሳይት ምንድነው ጥቅሙ ካላችሁኝ ኢሜጅ ጄነሬት ያደርግላችኋል። ኢሜጃችሁን ጥራት ይሰጥላችኋል። እንዲሁም የፈለጋችሁትን ተምኔል እንኳን መስራት ትችሉበታላችሁ ማለት ነው። ኢቨን እንኳን እዚህ ቪዲዮ ላይ የምታዩት ነክታችሁ የገባችሁት ተምኔል በሱ ነው የሰሩት። እንግዲህ ምን ያህል አሜዚንግ እንደሆነ ማየት ትችላላችሁ ማለት ነው። እንግዲህ እዚህ ጋር የምታዩዋቸውንም ኤግዛምፕሎች በዚህ ኤአይ ቱል ነው እየሰሯቸው ማለት ነው። በጣም ያበደን ነው። ስለዚህ ኤአይ ቱል ወደፊት ቪዲዮ ሰራላችኋለሁ። ቀጣዩ ቪዲዮ ደግሞ ስለሱ እንዲሆንላችሁ ከፈለጋችሁ ኮሜንት ላይ ያሳውቁኝ። ለብቻ ለይቼ ስለ ሶስቱም ልሰራላችሁ እችላለሁ። ነገር ግን ይሄ በጣም ምርጥና ጠቃሚ የሆነ ኤአይ ቱል ነው። ኢቨን እንኳን ሰሞኑን ቲክቶክ ላይ የምታዩዋቸው ዩቲዩብ ላይ የምታዩዋቸው አውቶሜሽን የሚባሉ የኤአይ ስሪት የሆኑ እንትኖችን በምንድን ነው የሚሰሩት ካላችሁ በእንደዚህ አይነት ኤአይ ቱሎች ናቸው። ለምሳሌ ያህል ኢሜጅ ይወስዳሉ፣ ጀነሬት ያደርጋሉ የተለያዩ ኢሜጆችን ማለት ነው። ከዛን የሆነ ኤአይ ቱል አለ። እሱን ኤአይ ቱል በመጠቀም ኢሜጁን እንቅስቃሴ፣ ድምጽ ምናምን እንዲሰጡ ያደርጋሉ። ከዛን ቮይስ ኦቨር ደግሞ በሌላ ኤአይ ይሰራል በጣም በቀላሉ ማለት ነው። በዚህ ሰዓት ላይ የሰውን ስራ እንዳለ ኤአይ እየወሰደ ነው ማለት ይቻላል። ኑሯችሁንና ስራችሁን በጣም የምታቀሉበት ኤአይ ቱሎች ናቸው እነዚህ ማለት ነው። ይህ ቪዲዮ እንደወደዳችሁት በጣም ተስፋ አረጋለሁ። በጣም ጠቃሚና ጽድት ያሉ ኤአይ ቱሎች መሆናቸውን ተስፋ አረጋለሁ ማለት ነው። እንግዲያውስ ኦንላይን ላይ ሰርታችሁ ገንዘባችሁ የምታወጡበት መንገድ ጨንቋችሁ ያውቃል ወይ አስባችሁበት ታውቃላችሁ? እንግዲያውስ ይህንን ቪዲዮ በማየት ኦንላይን ላይ ሰርታችሁ የምታወጡበትን አካውንት የምትከፍቱበት ነው ማለት ነው። የፔፓል አካውንት አከፋፍታችሁን በ2025 ላይ አዲስ አፕዴት የተደረገ ቪዲዮ ነው። ገብታችሁ ማየታችሁ እንዳትረሱ። ፒስ አውት